እሺ ሰላም ብያለሁ። በባለፈው ሲስኮ ላይ መሰልጠን የምንችለው እንዴት ነው? ከሰለጠን በኋላስ ሰርቲፊኬቱን ማግኘት ወይም ደግሞ መቀበል የምንችለው እንዴት ነው? ቪዲዮ ስራልን ብላችሁ በጠየቃችሁኝ መሰረት ቪዲዮውን ሰርችላችኋለሁ። ስለዚህ እሱን ላሳያችሁ ነው አሁን የመጣሁት ማለት ነው። ምንድነው የምናደርገው? ቀላል ነው፣ ምንም የሚከብድ ነገር የለውም። ጉግል ክሮም ላይ እንገባለን። ከዛ ጉግል ክሮም ላይ ከገባን በኋላ ምንድነው የምናደርገው ማለት ነው? ሊንኩን እንጽፋለን፣ ግን ኮፒ አድርገን ይዘነው ከሆነ ፔስት እናደርጋለን ማለት ነው። ኔታካድ ዶት ኮም የሚለው ሊንክ ልክ በዚህ መሰረት ጽፉና ማለት ነው። ከዛ በኋላ በሱ ሊንክ ትገባላችሁ ማለት ነው። ኢንተርኔቱ ትንሽ ደከም ያለ ስለሆነ ነው እየዘገየብኝ ያለው። ስለዚህ በሱ እንደገባችሁ ምንድነው እዚህ ጋር የምታዩት ሎጊን የሚል ነገር አለ። ስለዚህ ግዴታ አክሰስ ለማድረግ ምን ማድረግ መቻል አለባችሁ ማለት ነው? ሎጊን ማድረግ አለባችሁ ማለት ነው። ስለዚህ ሎጊን የሚለውን ክሊክ ታደርጋላችሁ። በኢሜይላችሁ ነው ሎጊን የምታደርጉት። ስለዚህ እዚህ ላይ ሁለት አማራጭ ያመጣላችኋል። አንደኛው ኢሜይላችሁን እዚህ ላይ ጽፋችሁ ሎጊን ማድረግ ትችላላችሁ። ሁለተኛው ደግሞ ጎግል ላይ አታች ያደረጋችሁት ኢሜይል ወይም ደግሞ ጎግል ላይ የተጠቀማችሁት ያለ ኢሜይል እና በዛ መግባት የምትፈልጉ ከሆነ ደግሞ ኮንቲኒው ዊዝ ጎግል የሚለውን ክሊክ ታደርጋላችሁ ማለት ነው። እኔ በጎግል ላይ ኢሜይል ስላለኝ በሱ እየገባኝ ነው ማለት ነው። ልክ እሱን ክሊክ እንዳደረጋችሁ ወደዚህ ነው የሚወስዳችሁ። ስለዚህ እዚህ ላይ የምታደርጉት ምንድነው እነዚህ ፍሪ የሆኑ ኮርሶች ናቸው እዚህ ተዘርዝሮ የምታዩቸው ማለት ነው። ስለዚህ እናንተ መጠቀም የምትፈልጉትን ወይም ደግሞ መሰልጠን የምትፈልጉትና ሰርቲፊኬት ማግኘት የምትፈልጉትን አንዱን ሁሉ መምረጥ ነው ማለት ነው። ለምሳሌ እዚህ ላይ ይሄንን አይቲ ከስተመር ሳፖርት ቤዚክስ የሚለውን ከሆነ እሱን ክሊክ ታደርጉታላችሁ ማለት ነው። ከዛ ልክ እሱን ክሊክ እንዳደረጋችሁት እዚህ ላይ የሚታያችሁ ይሄ ምንድነው የኮርሶችን ዝርዝር ያመጣላችኋል ማለት ነው። እዚህ ላይ የምታዩቸው ነገሮች አሉ። ስለዚህ በዚህ መንገድ እነዚህን ኮርሶች በስርዓት ጨርሳችሁ መጨረሻ ላይ ደግሞ ኤግዛም አለው። ያንን ፈተና ተፈትናችሁ በብቃት ካለፋችሁ ኢንተርናሽናል የሆነ ሰርቲፊኬት ከሲስኮ ማግኘት ትችላላችሁ ማለት ነው። እንዴት ሰርቲፊኬቱን ማግኘት እንችላለን፣ ኮርሱንስ ደግሞ ወደዚህ ከገባን በኋላ እንዴት መቀጠል እንችላለን የሚለውን ደግሞ በቀጣይ ቪዲዮ ይዤላችሁ እመጣለሁ። ስለዚህ በዚህ መንገድ መስራት ትችላላችሁ ማለት ነው። የሚያስቸግራችሁ ነገር ካለ ሰርቲፊኬቱን ዳውንሎድ ለማድረግ ሊሆን ይችላል፣ ፈተናውን ተፈትናችሁ ሰርቲፊኬቱን ለማግኘት ሊሆን ይችላል፣ ወይም ደግሞ ኮርሶችን ለመቀጠል የሚያስቸግራችሁ ነገር ካለም አሳውቁኝ፣ ቪዲዮ ሰራላችኋለሁ ማለት ነው። ለዛሬው ይሄንን ነው ይዤላችሁ የመጣሁት። አመሰግናለሁ።